ጥቂቶች የሀብት ማማ ላይ ሲንፈላሰሱ በሚሊዮኖች የሚቆጠሩ ዜጎች ደግሞ ማዕዳቸው ባዶ ሆኗል። የኢትዮጵያ ቀውስ መታበይን ሳይሆን እውነተኛና ግልጽ እርማትን ይሻል። ኢትዮጵያ በአሁኑ ወቅት የኢኮኖሚ ልዩነት እያጋጠማት ይገኛል። ይህም የፖለቲካ ስልጣን ወደ ልዩ ኢኮኖሚ ጥቅም የሚለወጥበት ስርዓት ነው። በ2011 ዓ.ም የተጀመረው የጋራ የብልጽግና ተስፋ ጥቂቶችን ብቻ ሀብት አቀናጅቶ በሚሊዮን የሚቆጠሩትን ደግሞ የደህየ አግላይ መዋቅር ሆኗል። በተያዘው ወር የዓለም ባንክ ይፋ ባደረገው የድህነት ፍትሐዊነት ሪፖርት ላይ የበርካቶች ትኩረትን የሳበ ማስጠንቀቂያ አዘል መልእክቱን አስሯል። ሪፖርቱ እንደ አውሮፓውያኑ አቆጣጠር 2016 በነበረው የድህነት ምጣኔ ዕለታዊ ገቢያቸው $3 የሆኑ በ2021 33 በመቶ ማሻቀቡ ገብቷል። ይህም የድህነት መጠን በያዘው በ2025 ወደ 43 በመቶ ከፍ እንደሚል መተንበዩን አሳውቋል። በሪፖርቱ በሀታው 2 አስርተ ዓመታት ከፈጀ የኢኮኖሚ እድገት በኋላ የኢትዮጵያ አሁን ለመገንባት አዲስ ትውልድ የሚወስደውን የለውጥ ሂደት እየቀለበሰች ነው ብሏል። የዓለም ባንክ ሪፖርት በዚህም የኮቪድ-19 ወረርሽኝ፣ የትግራይ ጦርነት፣ ከባድ ድርቅ፣ ጠቅላላ የሀገር ውስጥ ምርት ጂዲፒ እድገት መቀዝቀዝና ከፍተኛ የዋጋ ግሽበት ጨምሮ ውስጣዊና ውጫዊ ተግዳሮቶች እንደ ምክንያት ጠቅሷል። እንደ ባንኩ ገለጻ የዋጋ ግሽበት በከተማ ነዋሪዎች ላይ ከፍተኛ ተጽዕኖ ያሳደረ ሲሆን አብዛኛው የገጠር ቤተሰቦች እንዲሆኑ ውስን በሆነ የገበያ ተሳትፎ ምክንያት ከምግብ ዋጋ ጭማሪ ምንም ተጠቃሚ አልሆኑም። ይህ አስደንጋጭ ሪፖርት በወጣ ሰዓት ውስጥም ይሁን ይህ ህትመት የተለየ መረጃን አጋርቷል። መረጃውም አንድ የግል ባንክ በ2017 በጀት ዓመት የተጣራ ትርፉ በ145 በመቶ ማደጉን፣ ይህም እስካሁን ከተመዘገበው ትርፍ ከፍተኛ መሆኑን አስታውቋል። ባንኩ ይህንን ልዩ ስኬትም ሲልም ገልጾታል። ይህ አስገራሚ ንጽጽር በሚሊዮኖች የሚቆጠሩ ዜጎች የድህነት መጠን እየጨመረ በሄደበት በዚህ ወቅት ጥቂቶች ኪስ ደግሞ በትርፍ እየሞላ መሆኑና የኢትዮጵያን የኢኮኖሚ ተቃራኒነት በግልጽ ያሳያል። አንድ ታዛቢ ይህንን ሁነት በሁለት የተለያዩ ከተሞች ያለ አንድ ታሪክ ሳይሆን በአንድ ከተማ ያለ ሁለት የተለያየ ታሪክ በሬዲዮና በቴሌቪዥን ተመልክተን የሚመጣ ያልመለሰልን በኒዮ ሊበራል ተረት ባንኮች በኢኮኖሚ ውድቀት ራሳቸውን የሚያካብቱበት አጋጣሚ አጠገባችን ደርሷል። ጥቂቶች ሀብት ሲያካብቱ የሚሊዮኖች መመገቢያ ሰሃን ደግሞ ባዶ ሆኖ ቀጥሏል። በዚሁም ህትመት አባል ስለዚህ ተናግሯል። የስልጣን ማዕከላዊነት የተቀመረ የኢኮኖሚ ልዩነት በብልጽግና ፓርቲ ዘመን የኢኮኖሚ ልዩነት የቀውስ ውጤት መሆኑን ቀርቶ የአስተዳደር መሳሪያ ሆኗል። የበጀት ኃይል፣ የመንግስት ኮንትራቶችና የኢንቨስትመንት እድሎች ለገዢው ልሂቃን ታማኝ የሆኑት ብቻ ማዕከል ያደረገ ሆኗል። የሀገሪቱ የፋይናንስ መዋቅር የሚከታተል አንድ የኢኮኖሚ ተንታኝ የሀብት ማዕከላዊነት ለፖለቲካ ህልውና ያገለግላል በማለት ይገልጻሉ። ብልጽግና አሁን ለተወሰኑት እንደ ድጋፍ አድራጊና ድህነት እንደ ቅጣት አድርጎ እየሰራ ነው። ይህም ሆን ተብሎ የፈጠረ የቁጥጥር ዘዴ ነው ብሏል። የዓለም ባንክ መረጃ ይህንን የፖለቲካ ኢኮኖሚ በዕለት ተዕለት ህይወት ውስጥ እንዴት እንደሚታይ ያመላክታል። 3/4 የሚሆነው ህዝብ የሚይዘው የኢትዮጵያ ገጠር ውስን የገበያ ተነሳሽነት የቆመ ምርታማነት ውጤት ውስጥ ተወስኖ ቀጥሏል። ባንኩ የገጠር ማህበረሰቦች ከመሬት ከጉልበት ስራ ገበያ ውጤታማ አሰራር በሚገደቡ ፖሊሲዎች ምክንያት ከግብር ውጪ ባሉ የሥራ ዕድሎች ላይ የተገደበ ተደራሽነት አላቸው ብሏል። እንደ አውሮፓውያን 2021 ዓ.ም 86 በመቶ የሚሆኑ የገጠር አዋቂዎች የአንደኛ ደረጃ ትምህርታቸውን አላጠናቀቁም ያለው ሪፖርቱ ግማሽ የሚሆኑት የገጠር ቤተሰቦች ቢያንስ አንድ የቀነጨረ ልጅ ነበራቸው ሲል ገልጿል። የአንድ ተደራሽነት ያለው ልዩነትም የጎላ መሆኑን የገለጸው የዓለም ባንክ ሪፖርት በሀገሪቱ ውስጥ ከፍተኛ ገቢ ያላቸውን 20 በመቶ ሰዎች ታችኛው 20 በመቶ ሰዎች ጋር ሲነጻጸሩ የንጽህና መጠበቂያ የኤሌክትሪክ አቅርቦታቸው ከ3 እስከ 4 እጥፍ የሚበልጥ ነው ብሏል። በጣም ድሃ ከሆኑ ሰዎች መካከል ማቀዝቀዣ መኪና፣ ብስክሌት ወይም ኮምፒውተር ያላቸው 1 በመቶ ያነሱ መሆናቸውን ጠቁሟል። ከልማታዊ መንግስት ወደ ሀብት መበዝበዝ ስርዓት ነው። በኢህአዴግ ዘመን ምንም እንኳን ያልተመጣጠነ ቢሆንም እድገትና የአገልግሎት አሰጣጥ ለፖለቲካ ቅቡልነት መሰረት የጣለ ነበረ። ልማታዊ መንግስት ስልጣን ካፈጻጸም ጋር አቆራኝቶኝ ነበረ። ገዢው ፓርቲ ግን ይህንን ሞዴል ወደ መበዝበዝ ስርዓት ለውጦታል። በዚህ ስርዓት ውስጥ ገንዘብ፣ ስራና ውሎችን ማግኘት በፖለቲካ አባልነት የሚወሰኑ ሆኗል። በዚህም ከመንግስት ጋር ተያያዥ የሆነው ኩባንያችንና ፖለቲካዊ ግንኙነት ያላቸው ድርጅቶች ተጠቃሚ ስለሆኑ በሙሰኛ ቢሮክራሲ የተማረሩ በከተማ ያሉ ስራ ፈጣሪዎችና በማቋረጥ ግጭቶች የተጎዱ የተገለሉ የገጠር ማህበረሰቦች ለእንግልት ተዳርገዋል። ውጤቱም ኢኮኖሚውን ለሁለት ከፍሎታል። በአንደኛው ልዩ ጥቅም ያለው ሲሆን
በሁለተኛው ደግሞ በዋጋ ንረት፣ በስራ ማጣት፣ በግጭቶችና ቸል ከመባል ጋር የሚታገል ማህበረሰብ ነው። የ2005 የአሜሪካ የኢንቨስትመንት ሁኔታ ገለጻ ይህንን ያጠናክራል። በዋና ከተማዋም ቢሆን የልማት ስራ አስገዳጅ መልክ ይዟል ብሏል። ሪፖርቱ በብልጽግና ፓርቲ መግለጫ ስላለው ኮሪደር ፕሮጀክት ሲናገር በአስራ ሺዎች የሚቆጠሩ ነጋዴዎችና የንግድ ድርጅቶች በቂ ወይም ምንም ካሳ ሳይከፈላቸው ከቦታው ተነስተዋልና ንብረታቸውም ፈርሷል ብሏል። ዘመናዊነት ከንብረት ከማሳጣት ጋር ተመሳሳይ ሆኗል ሲል አክሏል። ከ2024 ዓ.ም አጋማሽ ጀምሮ መንግስት ተከታታይ የማክሮ ኢኮኖሚ ማሻሻያዎችን ጀምሯል። ከነዚህም መካከል በገበያ የሚወሰን የውጭ ምንዛሬ ተመን፣ ከፍተኛ ግቦች፣ አዲስ የኤሌክትሪክ ታሪፎችና የነዳጅ ድጎማዎች ማንሳት ይገኙበታል። ባለስልጣን እነዚህን እርምጃዎች በግል ዘርፍ የሚመራ እድገትና ለድሆች የመቋቋም አቅም ለማምጣት ተግባራዊ እንደተደረጉም ይገልጻሉ። እውነታው ግን ማሻሻያዎቹ ችግሮች አባብሰዋል። የምግብ የነዳጅና የትራንስፖርት ዋጋ ከፍ ብሏል። በሌላ በኩልም የማህበራዊ ድህነት ፕሮግራሞችም እየጠፉ ነው። የዓለም ባንክ በ2025 መጀመሪያ ላይ በቤተሰብ ላይ መጠነኛ መሻሻል ብቻ እንዳለ ገልጿል። ይህም በአብዛኛው በከተማ ልሂቃን ላይ ብቻ የተገደበ ነው። አብዛኞቹ ኢትዮጵያውያን ማሻሻያዎቹ ከተስፋ ይልቅ ህመም ነው ያስከተሉት ይላሉ። የክህደት ዋጋ በይፋዊ ንግግርና በሚኖረው ህይወት መካከል ያለው ልዩነት የሰፋ በሄደ ቁጥር ተስፋ መቁረጥ እየጨመረ ነው። በገጠር አካባቢዎች መገለል አመፅን እንደቀጠለ ነው። በከተሞች ደግሞ የተማረው ነገር ግን ሙስና ምክንያት ተስፋ የቆረጠ እረፍት የሌለው ትውልድ በመንግስት የሚደረገው የስኬት ትርክት ላይ እምነት ያጣ ነው። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን ተአምራቱ ለማየት አይናቸውን መግለጥ አለባቸው ሲሉም በተደጋጋሚ የሚናገሩት መፈክር አሁንም ታማኝነት ያጣ ይመስላል። እውነታው ግልጽ ነው። ድህነት እየጨመረ ነው። የኢኮኖሚ ልዩነት እየሰፋ ነው። እናም እምነት ተሸርሽሯል። ብልጽግና ሊታወጅ አይችልም። በፍትህ በመደመርና በክብር ላይ መገንባት አለበት። ኢትዮጵያ ተጨማሪ መፈክሮች ያስፈልጓትም። ከአስከፊው እውነታ ጋር ግልጽ የሆነ ምልከታ ያስፈልጋታል። እውነት ብቻውን ታማኝነት የሚመስለው እኩልነት ብቻውን መረጋጋትንም የሚገነባው እናም እምነት የሚጫን ሳይሆን የሚገኝ የእውነተኛ ብልጽግና መሰረት ሊጥል ይችላል።